ሀሴት ከዓለም ሁለተኛ መውጣቷን ገልጸናል። ለመሆኑ የዓለም ቁንጅና ውድድር ተወዳዳሪዎች የሚሸለሟቸው ሽልማቶች ምንድናቸው? ምን ያህል ገንዘብስ ያገኛሉ? በአንዴ ወደ ሀብታምነት ማማ የሚያወጣው ይሄው ሽልማት እንዴት ነው? ሽልማቱ ምንድን ነው የሚለውን ነገር ላድርጋችሁና ሰዓቱም እየተቋጨ ሲሆን ለመሰናበት ልዘጋጅ። የ67 ሚሊዮን ብር ሽልማት የሚጠብቃት ሀሴት በ1951 በኤሪክ ሞንሪ የተጀመረው ዘንድሮ ለ72ኛ ጊዜ በህንድ አደርባይድ በተካሄደው የሚስ ወርልድ ቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ከታይላንዳዊቷ ተወዳዳሪ ቀጥሎ ሁለተኛ ደረጃ ይዘን ማጠናቀቋ ይታወቃል። በዚህ ውድድር ታይላንዳዊቷ እንግዲህ አንደኛ ወጥታለች። ኢትዮጵያዊቷ ሀሴት ደረጀ ደግሞ ሁለተኛ ሆና አጠናቃለች። ፖላንዳዊቷ ተወዳዳሪ ሶስተኛ ሆነዋል። እንግዲህ በእነዚህ ውድድሮች ከ1 እስከ 3 የሚወጡ ተወዳዳሪዎች ለሁሉም ሽልማት የሚሰጣቸው ሲሆን እንደ አንደኛ ወጣችው በአልማዝ ፈርጦች ያጌጠ ዘውድ ትሸለማለች። በአንደኝነቷ የሚሰጣት $1 ሚሊዮን ሽልማት በተጨማሪ ለአንድ ዓመት ያህል በእንግሊዝ ሀገር ሙሉ ወጪዋ ተሸፍኖ ትቀመጣለች። ቢዩቲ ዊዝ ኤ ፐርፐዝ በሚባለው ፕሮጀክት ስር ዓለም አቀፍ የበጎ አድራጎት ጉዞ አዘጋጅቶላታል። ከዓለም የተለያዩ የፋሽን ካምፓኒዎች ማስታወቂያ ትሰራለች። የብራንድ አምባሳደር ውል ትዋዋላለች። በሚሊዮን የሚቆጠር ገንዘብ ይከፈላታል። ከእሷ ቀጥሎ ኢትዮጵያዊቱ ሀሴት ሁለተኛ ወጣችሁ ማለት ነው። በዚህ ውድድር የሁለተኛ ደረጃን ይዛ በማሸነፏም $500,000 ወይም በኢትዮጵያ ገንዘብ የ67 ሚሊዮን ብር የምትሸለም ይሆናል። በዓለም ታዋቂ ከሆኑ ዲዛይነሮች፣ የፋሽን ካምፓኒዎች የነጻ አቅርቦት ይሰጣታል። በዓለም ታዋቂ የሆኑ የሜካፕ ፋሽን ካምፓኒዎች የተለያየ ማስታወቂያዎችን ያሰሯታል። ብራንድ አምባሳደር በመሆን በሚሊዮን የሚቆጠር ገንዘብ ታገኛለች። ከመኪና እስከ ቅንጦት ዕቃ መሸጫ መደብሮችም እንድታስተዋውቅላቸው የነጻ ስጦታ ያቀርቡላታል። እንዲሁም ሀሴት ባላት ቪአይፒ ትራቭል ፓኬጇ ከዓለም አቀፍ የፕሮሞሽን ካምፓኒ ጋር አብራ በመስራት ወደ ተለያየ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነጻ እንድትጓዝ ሁኔታዎችን ያመቻቹላታል። እንዲሁም በዓለም አቀፍ ደረጃ ያሉ በባለ 5 ኮከብ ሆቴሎች ውስጥ በነጻ ማረፍ ትችላለች። ሶስተኛ የወጣችው ፖላንዳዊቷም በገንዘብ ደረጃ $250,000 የምትሸለም ሲሆን የተለያየ እድሎች ታገኛለች። ሀሴት ደረጀ እንኳን ደስ አለሽ ብለናል። ሊደረግበት ይገባል ነው የምትለው ሀሴት። ምንም ባድርግ ሀሴት አደረገች ሳይሆን ኢትዮጵያ አደረገች ተብሎ እኔንም ጭምር የሚያስጠይቀኝ ነገር ነው ብላለች እና ከስሜ ይልቅ ሚስ ኢትዮጵያ የሚሉኝ ይበዛሉ ብላለች እና ሀገርን እንደተሸከመች የኢትዮጵያን ስም የሚመጥን ክብሯን ከፍ የሚያደርግ ተግባር መፈጸም ግድ ነበረ ብላለች እና ለዚህም ደግሞ ተሳክቶላታል። በተለይ በስፋት ስለ ኢትዮጵያ የምታብራራው ሀሴት ከውድድሩ በኋላ ኢትዮጵያ ለዓለም የምታስተዋውቀው በርካታ ጸጋዎች ያሏት ሀገር መሆኗን ጠቅሳለች። አብዛኛው ደግሞ ዓለም የሰው ዘር እንዲሁም የቡና መገኛ ምድር አድርጎም እንደሚያያት ነው ገልጻለች። ዓለምም ይህንን አያውቅምና ለማስተዋወቅም አንዳንዴ ትልልቅ መድረኮች ሲገኙ ስለ ሀገር፣ ስለ ኢትዮጵያ፣ ስለ ማንነት መናገር እጅግ በጣም የሚገርም አጋጣሚውን ተጠቅሞ ትልቅ ነገር ማድረግ ነውና ተስፋ ሳትቆርጥ በመስራቷ ህልሟን ማሳካት እንደቻለች ነው የተናገረችው። ሀሴት ለችግሮች እጅ ባለመስጠት ህልማችንን እንዴት ማሳካት እንደምንችል ምስክር ነኝ ብላለች። እንግዲህ በወጣትነት በዚህ እድሜ ነገሮችን ማሳካት ትልቅ ነገር ነው። ሀሴት እንግዲህ በጎ አገልግሎቶች ላይ ትሳተፋለች። በበጎ አድራጎት ስራዎች ላይም የመሳተፍ ልምድ እንዳላት በተለይ የተለያዩ ህጻናትን ማዕከል ያደረጉ ፕሮግራሞች ላይ እንደምትገኝ የገለጸችው እናም በእንደዚህ ተሳትፎዎቿም እንደምትቀጥል በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኬሚካል ኢንጂነሪንግ ተማሪ የሆነችው ሀሴት ደረጀ እንግዲህ ጥሩ ስኬት ላይ መድረሷ በተለይ ደግሞ ኢትዮጵያ ሀገራችንን ከአፍሪካ አንደኛ ከዓለም ሁለተኛ በማድረጓ በርካቶቻችን ደስታ ተሰምቶናልና ስለ ዓለም የቁንጅና ውድድር አንዳንድ እውነታዎችንም በኋላ ላይ እነግራቸዋለን። ኢትዮጵያ እንግዲህ ከፍተኛ ውጤት ያመጣችበት ይህ የዓለም የቁንጅና ውድድር ነው። በዓለማችን የመጀመሪያውና ትልቁ የሚስ ወርልድ ቁንጅና ውድድር እንደ አውሮፓውያን አቆጣጠር በ1951 የተዘጋጀ ነው። በተለይ አዘጋጇ ዩናይትድ ኪንግደም ነበረች። ዓለም አቀፍ የቁንጅና ውድድሩ ለተከታታይ 38 ዓመታት ያለማቋረጥ በብቸኝነት ያዘጋጀችው ዩናይትድ ኪንግደም ስትሆን ሁሉም ውድድሮች በለንደን ከተማ ነው የተደረጉት። እንግዲህ ቆነጃጅት በሙሉ ወደ ለንደን ከተማ ሲፈሱ ነበር ለ38 ዓመታት ያህል። እንግዲህ ብቻዋን ለንደን
እነዚህን ውድድሮች ያለ ተቀናቃኝ ስታዘጋጅ ነበር ማለት ነው። በመጀመሪያው ውድድር ተሳታፊ ከነበሩት 27 ሀገራት በማሸነፍ ዘውዱን የደፋችው የስዊድናዋ የ22 ዓመት ቆንጆ ክርስቲና ማርጋሬት ነበረች። እንግዲህ በመጀመሪያው ውድድር ተሳታፊ ሆነችው ማለት ነው። ከዛ በኋላ እንግዲህ ከአፍሪካ ግብጽ፣ ደቡብ አፍሪካም ናይጄሪያ 4 ጊዜ ቆነጃጅትን አስመርጠው በሚገርም ሁኔታ ዘውድ መጫን ችለዋል። ከ72 ዓመታቱ የቁንጅና ውድድር የ19 ዓመቷ ግብፃዊት አንቲገን ኮስታንዳ እንደ አውሮፓውያን አቆጣጠር በ1954 ዘውዱን የጫነች የመጀመሪያዋ የአፍሪካ ተወካይ ነበረች። ከዛ በኋላ እንግዲህ አፍሪካ በተለያየ ጊዜ መጣ ሄድ እያለች ነበረ በዓለም የቁንጅና ውድድር ላይ። ደቡብ አፍሪካዊቷም የ18 ዓመቷ ቆንጆ ፔኔሎፕ እንደ አውሮፓውያን አቆጣጠር በ1958 ዘውዱን መጫን የቻለችው ሌላኛዋ አፍሪካዊት ነበረች። አፍሪካውያን ተሳትፏቸው እንትን ያለ መጥቷል። ከዛ በኋላም ደግሞ ወደዚህ ተሳትፎ መግባት ችለዋልና እንግዲህ ሌላው ደግሞ አግባኒ ዳርጎ እንደ አውሮፓውያን አቆጣጠር በ2001 ነው በደቡብ አፍሪካ የተካሄደውን የቁንጅና ውድድር ያሸነፈችው ብቸኛዋ ጥቁር አፍሪካዊት ናት። እንግዲህ ልክ እንደ እግር ኳስ ጨዋታዎች ራሳቸው አዘጋጅተው ደቡብ አፍሪካዎች በራሳቸው ልጅ ያሸነፉበት ጊዜ ነበር ይሄኛው። በውድድሩ የ72 ዓመታት ታሪክ ውስጥ 16 አሸናፊዎች የ18 ዓመት ወጣቶች ነበሩ። እንግዲህ ገና ወጣትነት እድሜ ላይ ነው እነዚህ ቆንጆች የተመለመሉት። ከ18 ዓመት በታች አሸናፊ አልተመዘገበም በእነዚህ ጊዜያት ውስጥ። በአንጻሩ እንግዲህ በእድሜ ትልቁ የዓለማችን ቆንጆ በ2018 ቻይና ላይ በተካሄደው 68ኛው ውድድር ዘውድ የደፋችው የ26 ዓመቷ ሜክሲካዊት ቬኒካ ናት። እንግዲህ ቬኒካ ትልቅ የተባለችው ወይም ደግሞ እድሜዋ እንግዲህ ከ26 ዘሎ አይደለም፣ አብዛኞቹ ከ18 እስከ 22 ባለው ስለነበሩ ነው። እና እንግዲህ ሜክሲካዊቷ ትልቋ ተብላለች። በ26 ዓመቷ ዘውድ የደፋችው ህንድና ቬንዙዌላ እያንዳንዳቸው 6 ጊዜ ዘውድ በመጫን ደጋግመው ውድድሩን ያሸነፉ ሀገሮች ሲሆኑም ጃማይካና ዩናይትድ ኪንግደም እያንዳንዳቸው ደግሞ 4 ጊዜ በማሸነፍ ሁለተኛ እንዲሁም ደቡብ አፍሪካ፣ አሜሪካ፣ አይስላንድና ስዊድን ደግሞ እያንዳንዳቸው 3 ጊዜ በማሸነፍ 3ኛ ደረጃዋን ይዘዋል። እንግዲህ እኛ ኢትዮጵያን ደግሞ በመልክ አንታማም፣ በቁንጅና አንታማም፣ ከለራችንም ለየት ያለ ነው። ለቁንጅናውም የቀረብንን ተፈጥሮ ያቀማመጣችን ይሁን አመጋገባችን ይሁን ይሄ ባለሙያዎች ራሳቸው የሚያብራሩት ጉዳይ ቢሆንም ብቻ ከዓለም ለየት ያለ መልክና ቆንጆ የሚባል አይነት ቸኮሌት ከለር ያለን ከዛም ማለፍ ሲል ሳቢና ማራኪ ደም ግባት ያለን ህዝቦች ነን አይደለ? እንግዲህ ሌላኛው እንደ አውሮፓውያን አቆጣጠር በ2003 በሀያት አህመድ አማካኝነት በዓለም የቁንጅና ውድድር ለመጀመሪያ ጊዜ ተሳትፋ 6ኛ ደረጃን አግኝታ ነበረ። በ2003 ነው እንግዲህ። ከዛ ደግሞ በ2025 ዘንድሮ እጅግ በጣም ብዙዎቻችን ትኩረት ያደረግንበት ብዙዎቻችን ደግሞ ሀሴት ያደረግንበት እንደ ስሟ ሀሴት የሆነ ውጤት ያመጣችልን እንግዲህ የቁንጅና ውድድር አንዳንድ ጊዜ ባለም መድረኮች ላይ ማሸነፍ ግለሰቦችን አይደለም ሀገርን ነው የሚወክለው። ልክ እንደ ሩጫው፣ እንደ አትሌቲክሱ፣ እንደ እግር ኳሱ በርካታ ኢትዮጵያን በዓለም አቀፍ መድረኮች ላይ ሀገራቸውን እንደሚወክሉት ቀላል አይደለም። ይህ እንደዚህ ያሉ መድረኮች ላይ ትልቅ ተሳትፎ ማድረግና የሀገርን ስምና ክብር መጠበቅ መቻል ከምንም በላይ የሀገርን ባንዲራ ከፍ ማድረግ አንደኛ ቁንጅናው ተፈጥሮ በሰጠች ነገር ተፈጥሮ ባደለችው ነገር ሄዶ ተወዳድሮ ማሸነፍ፣ ሀገርን ማስተዋወቅ፣ የሕዝብን ክብርና ልዕልና በሚጠብቅ መልኩ ስለ ሀገር ትልቅ መድረክ ላይ መናገር እጅግ በጣም የሚደንቅ አጃኢብ የሚያስብል ነገር ነው። በእውነቱ ሀሴት በመድረኩ ላይ ኢትዮጵያን ሀገሯን የገለጸችበት መንገድ ስለ ኢትዮጵያ የተናገረችው ወክላ ስለሄደችው ሕዝብ የገለጸችው ነገር ውድድሩ ራሱ ከቁንጅና ባሻገር ሀገርን የወከለ እንደ ግለሰብ ሳይሆን እንደ ሀገር የሀገርን ስም ማስጠራት የሚፈልግ መድረክ መሆኑን በሚገባ ያሳየችበት ሀገር በመወከል ውስጥ እያንዳንዱ ተግባር በጥንቃቄ መከወን እንዳለበት